አርእስተ ዜና በፌሪ ንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የተመራው ልዑካን ቡድን በካፋ ዞን ቦንጋ ከተማ የተለያዩ የልማት እንቅስቃሴዎችን ጎበኘ። በኢትዮ ቴሌኮም የደቡብ ምዕራብ ሪጅን በካፋ ዞን ቦንጋ ከተማ ለሚገኙት የብሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤትና የገብረ ጻዲቅ ሻዋ ሆስፒታል ግምታዊ ዋጋቸው 300,000 ብር የሚደርስ የቢሮ መገልገያ ቁሳቁሶችን በድጋፍ አበረከተ። ሰላምና ደህንነቱ የተጠበቀን አካባቢና ማህበረሰብ ለመፍጠር በሚደረግ እንቅስቃሴ ውስጥ የዞኑ ፖሊስ የሚበረታታ ተግባር እያከናወነ ነው ሲሉ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። ያላግባብ የሚባክነውን የህዝብ ሀብት ክትትልና ቁጥጥር በማድረግ ለታለመለት ዓላማ እንዲውል ማድረግ ይገባል ሲሉ አፈ ጉባኤ ወንድሙ ኩርታ ተናግረዋል። እነዚህ ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም ምሩ ነኝ። አብራችሁን ቆዩ። አሁን ወደ ዝርዝር ዜናዎች አልፈናል። በኢትዮ ቴሌኮም የደቡብ ምዕራብ ሪጅን በካፋ ዞን ቦንጋ ከተማ ለሚገኙ የብሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤትና የገብረ ጻዲቅ ሻዋ ሆስፒታል ግምታዊ ዋጋቸው 300,000 ብር የሚደርስ የቢሮ መገልገያ ቁሳቁሶችን በድጋፍ አበረከተ። የዞኑ አስተዳደር ማህበራዊ ኃላፊነቱን የተወጣ ላለው ድርጅቱ በዞኑ ህዝብና መንግስት ስም ምስጋናቸውን አቅርበዋል። ክፍለ ዓለሙ ተጨማሪ አለው። በኢትዮ ቴሌኮም የደቡብ ምዕራብ ሪጅን ኦፕሬሽን ዳይሬክተር አቶ ክፍሌ ካሳ በድጋፍ ርክክቡ ወቅት እንደገለጹት ኩባንያቸው ተቋማትና ዜጎችን የመደገፍ ዓላማውን ለማሳካት በእቅድ እየሰራ ነው። ኢትዮ ቴሌኮም እንደምታውቁት የማህበር ኃላፊነቱን እየተወጣ ያለ ተቋም ነው። በትምህርትም በአካባቢ ጥበቃም እንደምናደርገው ሁሉ ያለንን ደግሞ ይዘን በመቅረብ ተቋማትን መደገፍ፣ ዜጎችን መደገፍ የሚሉ አንደኛውና ትልቁ ዓላማ ነው ያለውና ተቋማት ሲደገፉ የተሻለ የሆነ ምርታማነታቸው ይጨምራል፣ አገልግሎት አሰጣጣቸውም ይሻሻላል የሚል ጉልህ ሚና አለን። ይህንን እንግዲህ ወደ መሬት ለማውረድ ነው ዛሬ በዚህ በሆስፒታል ቅጥር ግቢ ውስጥ የምንገኘው። በዚህ ዙር እንግዲህ በግምት ወደ 300,000 ብር የሚጠጋ ንብረት ነው ይዘን የመጣ ነው። 220,000 የሚያወጡ ቁሳቁሶች ቅድም እንደጠቀስኩት ለዚህ ሆስፒታል ግብአት የሚውሉ ናቸው። ቀሪ 80,000 የሚያወጣ ደግሞ ለሃይ ስኩሉ ትምህርትን ያው የመደገፍ ስራችን ሊቀጥል ይገባል በሚል ለሃይ ስኩሉ ግብአት ሆኖ የሚቀርብ ነው ብለን ነው የምናስበውና ከዚህ ቀደምም ኩባንያው ያለበትን ማህበራዊ ኃላፊነት ከመወጣት አንጻር ለ2100 የድሃ የሆኑ ተማሪዎች የደብተር ድጋፍ እንዳደረገ የገለጹት ዳይሬክተሩ ተመሳሳይ ድጋፎች ወደፊትም እንደሚደረጉ ገልጠዋል። ኩባንያችን ከህዝብ የተገኘ ኩባንያ ነው። ለህዝብ ልንተርፍ የምንችልባቸውን ፕላትፎርሞች የማህበራዊ ኃላፊነት የሚወጣ ተቋም ከመሆኑ አኳያ በእቅድ ላይ የተመሰረተ ስራዎችን እየሰራ ይገኛል። ይሄ ከዚህ አኳያ ልታዩ የምትችሉት ልታስተውሉ የምትችሉት በተለያዩ የከተሞች እድገት ላይ አሻራ እያሳረፈ ይገኛል። አካባቢ ጥበቃዎችን በማጠናከር የአረንጓዴ አሻራ በመትከል በመንከባከብና ለመልሶ ደግሞ ለመንግስት በማስረከብ ትልቅ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እንደዚሁም ደግሞ በትምህርትም የትምህርት ቁሳቁሶችን በመደገፍ በየአመቱ አዳዲስ አመቶች ሲመጡ የትምህርት ቁሳቁስ እየደገፍን ያለነው። ሪሰንትሊ በዚህ ክልል ተገኝተን ከክልሉ ትምህርት ቢሮ ጋር በመተባበር 2100 ደርዘን ለ2100 ተማሪ አንድ ደርዘን ለአንድ ተማሪ በሚል መርህ ድጋፍ አድርገናልና ወደፊትም ኢትዮ ቴሌኮም በማህበረሰቡ ውስጥ የሚቀጥል ተቋም እንደመሆኑ መጠን ለዜጎችም ለተቋማትም ለከተሞችም እድገት የራሱን አሻራ ለማሳረፍ በእቅድ ላይ የተመሰረተ በስትራቴጂ ላይ የተመሰረተ ድጋፍ ይዞ ይመጣል የሚል እምነት ነው ያለን። የካፋ ዞን ምክትል ዋና አስተዳዳሪና የገቢዎች መምሪያ ኃላፊው አቶ ደመላሽ ንጉሴ የድጋፍ ርክክብ ስነ ስርዓቱ ላይ ተገኝተው ባስተላለፉት መልእክት ኢትዮ ቴሌኮም ማህበራዊ ኃላፊነቱን በአግባቡ እየተወጣ ስለመሆኑ ተናግረዋል። ሀገር ኢኮኖሚ እንዲያድግ በግብር አሰባሰብ ሂደት ውስጥም በተለይ ቴሌብር የሚባለው አፕሊኬሽን በማምጣት የሀገር ገቢ ከፍ እንዲል አድርጓል። ብቻም ሳይሆን ዘንድሮ ላይ የከተማችን ገቢ እጅግ በሚገርም ሁኔታ ከፍ ብሏል። አሁን ባለበት ነባራዊ ሁኔታ የቦንጋ ከተማ ገቢ ከ50% በላይ መሰብሰብ የቻለበት ሁኔታ አለ። ይህም በተግባር ያው ተቋሙ ስለመራ በተግባር ያየውበት ሁኔታ አለ። ይህን እንድናስመዘግብ ያደረገው አንዱ ኢትዮ ቴሌኮም ባመቻቸው ፕላትፎርም በሂደት የነበረው ችግሮችን በመቅረፍ በተገቢው ሀብት እንድናሰባስብ የረዳንበት ሁኔታ አለና በዚህ አጋጣሚ ኢትዮ ቴሌኮምን እጅግ አድርጌ ሊያመሰግን እፈልጋለሁ። ምክትል ዋና አስተዳዳሪው አክለውም ኢትዮ ቴሌኮም የትምህርትና የጤና ሴክተሩን አቅም በፈቀደ መጠን እንደደገፈው ሁሉ ሌሎችም የኩባንያውን አርአያነት እንዲከተሉ ጠይቀዋል። ከዚህ አንጻር በአጭር ጊዜ ውስጥ
ወደ ስማርት ሲቲ ሂደት ውስጥ ለማስገባት በርካታ ስራዎች የተሰሩ ያሉበት ሁኔታ አለ። በዚህ ሂደት ውስጥም የጅማ ዲስትሪክት የቦንጋ ዲስትሪክት የተጫወተበት ሚና ቀላል የሚባል አይደለም። ከዛ ባለፈ ዛሬ ላይ ደግሞ በእንደዚህ አይነት ሁኔታ የጤና ተቋማትን በተለይ ገብረ ጻድቅ ሻዎ ሆስፒታል በርካታ ያው ፔሸንቶች ይመጣሉ፣ ሊታከሙ ይመጣሉ። ከዛ በመለስ ደግሞ አንዳንድ ኢኩፕመንት ችግሮች አሉ። ይሄ በመንግስት ብቻ ሊሟላ አይችልም። ስለዚህ አጋር ድርጅቶች ያስፈልጋሉና በእንደዚህ አይነት ሁኔታ ይህን ያክል ኪሎ ሜትር እንኳን ሩቅ ባይሆንም አቋርጣችሁ ያላችሁን አለን ብላችሁ ስለደረሳችሁ እኔም በዞኑ መንግስትና ህዝብ ስም ላቅ ያለ ምስጋና አቀርባለሁ። የገብረ ጻድቅ ሻዎ አጠቃላይ ሆስፒታል ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ ለተደረገው ድጋፍ ምስጋናቸውን አቅርበዋል። የተደረገልን ድጋፍ በሆስፒታላችን ያለውን የቢሮ ቁሳቁስ ችግር ሊቀርፍ የሚችል ነው። እንደምታውቀው ያው በሆስፒታላችን ከበጀት አንጻር ተነስቶ ብዙ ባለሙያዎቻችንና ሰራተኞቻችን ቆሞ የሚሰሩትን አሁን አገልግሎቱም ተደራሽ ከማድረግ አንጻር ቢሮ ላይ ያሉ የቢሮ ቁሳቁሶች እጥረትን ይቀርፋል ብለን ነው የምናስበው። አገልግሎቱንም ለማስቀጠል ይመቻል ብለን እናስባለን። ይህን ስንል ምናልባት ኢትዮ ቴሌኮም በዚህ ብቻ ሳይሆን በጤናው ሴክተር ብዙ በርካታ ስራዎችን ነው የሚሰራው። ቴሌሜዲሲን፣ ዲጂታላይዜሽን የመሳሰሉ ስራዎች ላይ በስፋት ገብቶ እየሰራ ያለ ትልቅ ተቋማችን ነው። ስለዚህ ቀጣይም ቢሆን እኛ የጤናውን አገልግሎት ከማዘመን አንጻር ዲጂታላይዜሽን ብዙ ስራዎችን ስለምንጠብቅ አሁን የተሰጠን ድጋፍ እጅግ በጣም የሚያስመሰግን ነው። እናመሰግናለን። ቀጣይም ብዙ ነገር የምንጠብቅበት ሁኔታ ስላለ ኢትዮ ቴሌኮምን በጣም እናመሰግናለን። እንደዚሁ የቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህሩ ፍቅረ ኢየሱስ ሀብተ ጊዮርጊስ የተደረገው ድጋፍ ትምህርት ቤቱ ያለበትን የቢሮ ቁሳቁስ እጥረት በተወሰነ መልኩ እንደሚቀርፍ ገልጸው ለዚህም ምስጋናቸውን አቅርበዋል። በዚህ ሰዓት የግብዓት ችግር በስፋት ነው በትምህርት ቤታችን ያለውን የግብዓት ችግር በደንብ ፈቶ መማር ማስተማሩን በተገቢ ሁኔታ እንድናስኬድ የሚያግዝ ከመሆኑ አንጻር ለእኛ እጅግ በጣም አስፈላጊ ድጋፍ ነው። ኢትዮ ቴሌኮምን በጣም ከልብ እናመሰግናለን። ለምን በትምህርት ቤታችን ያለውን መሰረታዊ የግብዓት ችግር ለመፍታት ይህን ያህል ድጋፍ በማድረጉ ከልብ እናመሰግናለን። ከዚህ በፊትም ያው አቅመ ደካማ ተማሪዎችን በደብተር በተለያዩ ግብዓቶች ያግዝ ነበረ። የአሁኑ ደግሞ እጅግ በጣም ከፍተኛ ሀብት ያለው ተቋማችንን ሰፊ ችግር የሚፈታ ከመሆኑ አንጻር በድጋሚ ከልብ ነው ማመሰግነው። ሰላምና ደህንነቱ የተጠበቀን አካባቢና ማህበረሰብ ለመፍጠር በሚደረግ እንቅስቃሴ ውስጥ የዞኑ ፖሊስ የሚበረታታ ተግባር እያከናወነ ነው ሲሉ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። ዋና አስተዳዳሪው ይህንን ያሉት የዞኑ የፖሊስ አመራርና አባላት የግምገማ መድረክ በተካሄደበት ወቅት ነው። ማርሼስ ሴፉ በመድረኩ በመገኘት ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ እንደገለጹት የአካባቢውን ሰላምና ጸጥታ ለማስጠበቅ የዞኑ ፖሊስ እያደረገ ያለው ዘርፈ ብዙ ተግባር የሚበረታታ መሆኑን ተናግረዋል። ህብረተሰቡ በሰላም ወጥቶ መግባት የሚችለው ሰላም ካለ ነው ያሉት አስተዳዳሪው በዞናችንም የሚታየው አንጻራዊ ሰላም ተጠናክሮ መቀጠል እንዳለበትም ጠቁሟል። ህግን ከማክበር አንጻር ህብረተሰቡ እያደረገ ያለው መልካም ተግባር መጠናከር አለበት ያሉት አስተዳዳሪው ህብረተሰቡንም ያማከለ የወንጀል መከላከል ስራ መጠናከር አለበት ብሏል። ከዚህ ቀደም በአመራሩና አባላቱ ጋር ተያይዞ የሚነሱ አንዳንድ የአሰራር ክፍተቶችን ለማረም የተደረገ አጠቃላይ ተቋማዊ ሪፎርም ያመጣው ለውጥ ትልቅ ነው ያሉት አስተዳዳሪው የሚታዩ ጉለቶችን በጋራ እያረሙ ከመሄድ አንጻር ቀሪ ስራዎች እንዳሉም ተናግሯል። በየወቅቱ የሚደረጉ ግምገማዎች ያሉ ክፍተቶችን እያረሙና የሚታዩ የአቅም ውስንነቶችን ለመሙላት ፋይዳው የጎላ መሆኑን ያነሱት አስተዳዳሪው ከዚህ በኋላ ላሉ ስራዎችም ማጠናከሪያና አቅም መፍጠር የሚችል ግምገማ መሆን አለበት ብለዋል። አስተዳዳሪው በተጨማሪም ካነሱት ጉዳይ ከዚህ በፊት በከተማችን እየታዩ የነበሩት የስርቆት ወንጀሎች መቀነሳቸውን በማንሳት አሁንም ቢሆን ቀሪ ስራዎች መሰራት አለባቸው በማለት አሳስቧል። አልፎ አልፎ የሚታዩ የስርቆት ወንጀሎች የከተማችንን ገጽታ እንዳያበላሽ በጥንቃቄ መሰራት አለበት ያሉት ዋና አስተዳዳሪው በወንጀል መከላከል በትራፊክና ሌሎች ላይ የታዩ ጠንካራ ጎኖችን በማስቀጠል ደካማ ጎኖችን እያረሙ መሄድ ያስፈልጋል ብሏል። የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ሀብታሙ ገብሬ በበኩላቸው በአገር ደረጃ የተጀመረውን ፖሊስ ሪፎርም ምክንያት በማድረግ ከዚህ በኋላ የሚሰሩ ስራዎችንና እስካሁን በተሰሩ ስራዎች ላይ የሚደረግ ግምገማ መሆኑን በማንሳት እንዲሁም ስራና ስራን ብቻ መሰረት በማድረግ የሚደረግ ነው ብሏል። ኃላፊው በተጨማሪም ካነሱት ሀሳቦች ፖሊስ አመራሩና አባላቱ ለቆሙለት ዓላማ ተገዢና በስነ ምግባር በመታነጽ ስራዎቻቸውን በአግባቡ መስራት እንዲችሉ የሚያደርግና አቅጣጫ የሚያሳይ መድረክ መሆኑን ተናግሯል። የዞኑ ፖሊስ አዛዥ ኢንስፔክተር አጥናፉ አባት እንደገለጹት ካለፈው ዓመት ጀምሮ እስካሁን ባሉ ጊዜያቶች እየተሰሩ ያሉ ተግባራት ተጠናክሮ መቀጠሉን በማንሳት ውጤቱም አጥጋቢና መጠናከር አለበት ነው ያሉት። ለዚህም ውጤት መመዝገብም የሁሉም ድርሻ ትልቅ መሆኑን ያነሱት ዋና አዛዡ አልፎ አልፎ የሚታዩ የአስተሳሰብ ድክመቶች በስራ ወደ ኋላ መቅረት
የድፍረትና የስነ ምግባር ችግሮች የሚስተዋልባቸው አባላቶችን በመለየት የእርምት እርምጃ የሚወሰድ መሆኑን ተናግረዋል። ለተከታታይ 3 ቀናት በሚቀጥለው ግምገማ የዞኑ ፖሊስ አመራር አባላትና ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል። በፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የተመራው ልዑካን ቡድን በካፋ ዞን ቦንጋ ከተማ የተለያዩ የልማት እንቅስቃሴዎችን ጎበኘ። ሚኒስተሩ የልማት ስራዎችና ተቋማት ግንባታ በሚጠናከርበት ሁኔታ ላይ መልእክታቸውን አስተላልፈዋል። ዘገባው የባልደረባችን ታጀተው ከበደ ነው። ተከታትለን እንመለስ። በሚኒስትሩ የተመራው ልዑክ ቦንጋ ከተማ ሲገቡ የካፋ ዞን ከፍተኛ የስራ ኃላፊዎች፣ የቦንጋ ከተማ አስተዳደር ከፍተኛ አመራሮች ደማቅ አቀባበል አድርገዋል። ልዑኩ በዞኑ የተለያዩ የከተማና ገጠር መዋቅሮችና አካባቢዎች እየተከናወኑ ያሉ የልማት ስራዎችን በመዘዋወር ምልከታ የሚያደርግ ሲሆን ይህ ዜና እስከተጠናከረበት ድረስ አባይነሽ ፋርም፣ ፍቅሩ ሽፈራው የዶሮ እርባታ ልማት ስራ፣ ሀኢቲ ዳቦና እንጀራ ማምረቻ ፋብሪካና የካፋ ቴሌቪዥን ተቋምን ጎብኝተዋል። በዚሁ መስክ ምልከታም የልማት ስራዎችንም ሆነ ተቋማትን ውጤታማ የሚያደርጉ ሀሳቦች በሚኒስተሩ ተነስተዋል። ቀጣይ የሚደረጉ ጉብኝቶችን በነገው ዜና ይዘን እንቀርባለን። የህዝቡን የቆየ የመሰረተ ልማት ጥያቄ ለመመለስ የተጀመሩ እንቅስቃሴዎች ከግብ እንዲደርሱ የበኩላቸውን እየተወጡ መሆኑን አንዳንድ የሺሽንዳ ከተማ ነዋሪዎች ገለጹ። በከተማው የውስጥ ለውስጥ መንገድ በሁሉም አካባቢዎች ለማዳረስ ማህበረሰቡን በማሳተፍ በትኩረት እየሰራ መሆኑን የከተማ አስተዳደሩ ተናግረዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ጽዮን ታደለ ታቀርበዋለች። በካፋ ዞን ካሉ 5 የከተማ አስተዳደሮች አንዱ የሆነው የሺሬ ከተማ አስተዳደር የተዋቀረበት ጊዜ አጭር ቢሆንም ለነዋሪዎቹ የልማትና የመልካም አስተዳደር ችግሮችን ለመፍታት ዘርፈ ብዙ ስራዎችን እያከናወነ ይገኛል። ከተማ አስተዳደሩ አካባቢውን ለኑሮ ምቹ ለማድረግ የሚያስችል የመሰረተ ልማት ስራዎች መካከል የውስጥ ለውስጥ መንገድ ግንባታ አንዱ ሲሆን ንጹህ የመጠጥ ውሃና የመብራት አገልግሎት ተደራሽ ለማድረግ እየሰራ መሆኑን ተመላክቷል። በከተማ አስተዳደሩ የውስጥ ለውስጥ መንገዶች እንደ አዲስ እየተሰሩ ሲሆን ቦታው ላይ ተገኝተን ያነጋገርናቸው አንዳንድ የከተማ ነዋሪዎች መንግስት ባስቀመጠው አቅጣጫ መሰረት የተጀመሩ የልማት ስራዎች ከከተማ አስተዳደሩ ጋር በመቀናጀት እየሰሩ መሆናቸውንም ተናግረዋል። የህዝብ ጥያቄ ብዙ ጥያቄ ነበር። የልማት ጥያቄ ይህ ከተማ አስተዳደሩ ከመጣ በኋላ ጥያቄ ተመልሷል። የሆስፒታል ጥያቄ ተመልሷል። የውስጥ ለውስጥ መንገድ ጥያቄ ተመልሷል። እንደምታዩት ነው። የመንገድ ባውዛ መብራት ጥያቄ ተመልሷል። የንጹህ ውሃ መጠጥ ጥያቄ ተመልሷል። በዚህ በኩል በልማት በኩል መንግስት ለሺንዳ ህዝብ ትኩረት ሰጥቶ መልስ ሰጥቷል ማለት ነው። ውስጥ ለውስጥ ደግሞ የኛ ገበሬ አርሶ አደር አለ። በዚህ በከተማችን ክልል ውስጥ አርሶ አደሮች አሉ። ቆጮ ተክለው በስንዴ በቡና ተክል በዶሮ እርባታ በከብት ማደለብ ብዙ ስራዎችን እንዲሰሩ በተደራጀም በግልም ልማታዊ ሰው እንደሆነ ትኩረት ሰጥተን አብረን እየሰራ ነው ያለነው። ነዋሪዎቹ አክለውም ከቅርብ ጊዜ ወዲህ የረጅም ጊዜ የልማት ችግሮችን ለመቅረፍ ከተማ አስተዳደሩ ልዩ ትኩረት ሰጥቶ እየሰራ መሆኑንም አብራርተዋል። የከተማ አስተዳደሩ ማዘጋጃ ቤት ኃላፊ አቶ አይበገር አዲሱ ጽህፈት ቤታቸው ህዝቡን በማስተባበር ሰፊ ስራዎችን እያከናወነ መሆኑን ገልጸው ይህም ተጠናክሮ እንደሚቀጥልም ተናግረዋል። ከመሰረተ ልማቶች አንዱ የውስጥ ለውስጥ የመንገድና የመብራት ጥያቄ ነው ህብረተሰቡ ሲጠይቅ የነበረውና ለዚህ ህብረተሰቡ ጥያቄ ላይ አንደኛው የውስጥ ለውስጥ መንገድ ላይ አሁን እንደምታዩት ስራዎችን በማቀላጠፍ ግሬደሮችን በማከራየት ስለዚህ መንገዱን እያንዳንዱ ላለን 4 ቀበሌዎች ላይ ቦታዎችን እየለየን የትኛው ቀበሌ ላይ ምን አይነት ችግር አለ የሚለውን ቅድሚያ መሰጠት ላለበት ቅድሚያ እየሰጠን ስራዎችን እየሰራን እንገኛለን። መንገድ እያወጣን ነው ያለነውና ለዚህ የተከበረው የሺንዳ ነዋሪ ህዝብ እየወጣ ያለውን መንገድ የራሴ ነው ብሎ መጠበቅ ያስፈልጋል። ምክንያቱም በወጣው ልክ ዝም ብለን እኛም ጥለን የምንኖርበት ከሆነ ህብረተሰቡም የራሴ ነው ብሎ ማይጠብቅ ከሆነ ዞሮ ችግር ነውና እዛ አካባቢ ያለው ነገር መጠበቅ አለብን የሚለው ነው። ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ኢየሱስ በበኩላቸው በሁሉም ዘርፎች ለውጥ ለማምጣት ጽህፈት ቤታቸው እየሰጠ ያለውን ትኩረት አንስተው እየታዩ ያሉ ለውጦችንም አስታውሰዋል። አጠቃላይ እንደኛ ከተማ የሚሰሩ ስራዎች በማህበረሰቡ ዘንድ ውይይት ያደረግን የተነጋገርን ማህበረሰቡ የተቀበለውን ልማት ነው በጋራ የምንሰራው። ምክንያቱም መንግስት በራሱ ብቻ የሚያለማው ሂደቶች ስለሌሉ በጋራ ያቀናጀን እየተነጋገርን
በሂደት እንደ አቅማችን ያው ገንዘብ ሀብት ከዚሁ የምንሰበስበው ስለሆነ ማህበረሰቡም ገቢን ሲሰበስብ ደግፎ በራሱ አቅም የሚተዳደር ከተማ ስለሆነ ሁሉም ማህበረሰብ በከተማው ገቢ ላይም ትኩረት ሰጥቶ እንዲሰራ አድርገን የገቢ አሰባሰብ ስርዓታችንን ያዘመንን የመጣንበት ሂደት ስላለ አሁንም አጠናክረን ካስቀጠልን በአጭር ዕድሜ ውስጥ የልማት ስራዎችን እንሰራለን የሚል ነገር ነው ያለ። ከንቲባው አክለውም በሁሉም ዘርፎች የተጀመሩ ስራዎችን ውጤታማ ለማድረግ የከተማ ነዋሪዎችም ሆነ ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡ ማሳስበዋል። አጠቃላይ መንግስት ባለድርሻ አካላትን የተሰጠን ተልዕኮ ወስደን ሁላችንም የተደጋገፍን ከመራን ካስተባበርን ከተማው በአጭር ዕድሜ ውስጥ የሚያድግና ተስፋ ያለ ከተማ ስለሆነ ሁሉም ባለድርሻ አካላት በዚህ ስራ ውስጥ ድጋፋቸው እንዳይለይ የሚል ነገር አለኝ። የኢንቨስትመንቱ ዘርፍ ላይ ደግሞ ለመሰማራት የሚፈልጉ ማንኛውም ኢትዮጵያዊ ሌላም ሀገር ነዋሪ ወደኛ መጥቶ ጉልበቱን፣ ሀብቱን፣ ገንዘቡን አፈሶ ከተማችንን በጋራ እንድናለማ ታላቅ ፍላጎታችን እንደሆነ የሽሽንዳ ማህበረሰብ ፍላጎት እንደሆነ የሚመጣውን ባለ ሀብት ደግሞ በአግባቡ ጠብቆ ለመሸኘት ጠብቆ ንብረቱን ሁሉን ነገር አብሮ ለማሳደግ ለማልማት ማህበረሰቡ ዝግጁ እንደሆነና የከተማ አስተዳደሩም በዚህ ልክ ዝግጁ እንደሆነ እየገለጽ በአጭር ጊዜ ውስጥ ይህንን ከተማ ለማሳደግ ሁሉም ባለድርሻ አካላት አሁንም ዛሬም ነገም ድጋፋችሁ እንዳይለየኝ የሚል ነገር ነው ያለ። ከተማ አስተዳደሩ በአሁኑ ወቅት በደረጃ 3 ላይ የሚገኝ ሲሆን በቀጣይ ጊዜያቶችም ወደ ደረጃ 2 ለመሸጋገር ትኩረት ሰጥቶ እየሰራ መሆኑንም ተናግሯል። ያለአግባብ የሚባክነውን የህዝብ ሀብት ክትትልና ቁጥጥር በማድረግ ለታለመለት ዓላማ እንዲውል ማድረግ ይገባል ሲሉ አፈ ጉባኤ ወንድሙ ኩርታ ተናግረዋል። በኦዲት ግኝት አመላለስ የፋይናንስ አስተዳደርና ሂሳብ አያያዝ ዙሪያ የክልሉ ፋይናንስ ቢሮ ከባለድርሻ አካላት ጋር ውይይት አካሂደዋል። ጽዮን ታደለ የክልሉ መንግስት ኮሚኒኬሽን ዘገባን ታቀርበዋለች። በዚሁ መድረክ ተገኝተው ንግግር ያደረጉት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ የህዝብ ሀብት ብክነትን ለመታደግ ለታለመለት ዓላማ ብቻ እንዲውል መደረግ አለበት ብለዋል። ባለፉት ዓመታት በክልሉ የመንግስትና የህዝብ ሀብትን በመስረቅና በማጭበርበር የተሳተፉ አካላትን ወደ ህግ በማቅረብ ተጠያቂነትን ማስፈን ይገባል ሲሉም ተናግረዋል። የክልሉ ፋይናንስ ቢሮ ኃላፊ ወይዘሮ ወሰነች ቶማስ በበኩላቸው የሂሳብ አያያዝና አወቃቀርን ያልተከተለ የበጀት ምዝገባ ተቀባይነት የሌላቸውን አሰራሮች አለመከተል፣ የሂሳብ አያያዝ መርህን አለመከተል ለሀብት ብክነት መነሻ የሆኑ የአሰራር ክፍተቶች መሆናቸውን አመላክተዋል። የመንግስትና የህዝብ ሀብት ብክነትን ለመከላከል የውስጥ ቁጥጥር ስርዓት ብቃት ባላቸው ባለሙያዎች መከናወን ይኖርበታል ሲሉ ወይዘሮ ወሰነች ተናግረዋል። ለዚህም ውጤታማነት የህግና ፍትህ አካላት እንዲሁም ተሳታፊ ባለድርሻ አካላት የኦዲት ግኝት ሪፖርትን መሰረት በማድረግ የባከኑ ሀብቶችን የማስመለስና አጥፊዎችን በህግ የሚጠየቁበት ሁኔታ ትኩረት ሊሰጥ ይገባልም ብለዋል። በክልሉ በኦዲት ግኝት አፈጻጸም የምክክር መድረክ የክልሉ የኦዲት ግኝት አስመላሽ ግብረ ኃይል የስድስቱ ዞኖች ዋና አፈ ጉባኤዎች፣ የፋይናንስ መምሪያ ኃላፊዎችና ባለድርሻ አካላት ተገኝተዋል። የተባበሩት መንግስታት ድርጅት ተመድን ጨምሮ የተለያዩ ሀገራት በኢትዮጵያና ሶማሊያ መካከል በአንካራ የተደረሰው ስምምነት በቀጠናው ዘላቂ ሰላምና መረጋጋት ለማምጣት የሚያስችል ነው ሲሉ አድንቀዋል። ምህረት ማሞ ተጨማሪ አላት። የተባበሩት መንግስታት ድርጅት ተመድን ጨምሮም የተለያዩ ሀገራት በኢትዮጵያና ሶማሊያ መካከል በአንካራ የተደረሰውን ስምምነት በቀጠናው ዘላቂ ሰላምና መረጋጋትን ለማምጣት የሚያስችል ነው ሲሉ አድንቀዋል። የተባበሩት መንግስታት ድርጅት ተመድን ጨምሮም የተለያዩ ሀገራት በኢትዮጵያና ሶማሊያ መካከል በአንካራ የተደረሰውን ስምምነት በቀጣይ ዘላቂ ሰላምና መረጋጋትን ለማምጣት የሚያስችል ነው ሲሉም አድንቀዋል። በቀጣይ ሰላምና መረጋጋት ለማስፈን ለሚደረገው ጥረት ድጋፋቸው እንደሚያደርጉም ነው ያስታወቁት። የተባበሩት መንግስታት ድርጅት ኢትዮጵያና ሶማሊያ በቱርክ አደራዳሪነት የደረሱበትን ስምምነት አድንቀው በወዳጅነትና በመከባበር መንፈስ የተደረገው ውይይት መልካም ጅማሮ መሆኑን ጠቅሰዋል። በቀጣይ የሚካሄደው የቴክኒካል ውይይት የተሻለ ውጤት ይዞ እንደሚመጣ እምነቴ ነው ያሉት የተቋሙ ቃል አቀባይ ስቴፋን ዱጃሪሽ ተመድ የውይይት ሂደቱን በየትኛው መንገድ ለመደገፍ ዝግጁ መሆኑን አመላክተዋል። የተባበሩት አረብ ኤምሬቶች ስምምነቱን ያደነቁ ሲሆን የሀገሪቷ የውጭ ጉዳይ ሚኒስቴር ስምምነቱ በአፍሪካ ቀንድ መረጋጋትና ገንቢ ትብብር ለመፍጠር አስተዋጽኦ ያደርጋል ብሏል። ሚኒስትሩ ቱርክ ለተወጣችው የአደራዳሪ
አደራዳሪነት ሚናዋ አድንቀዋል። የተባበሩት አረብ ኤምሬቶችም ከኢትዮጵያና ሶማሊያ ጋር ያላትን የሁለትዮሽ ትብብር ለማጠናከር እንደምትሻ ገልጸው በቀጣይ ሰላምና መረጋጋት እንዲሰፍን በቁርጠኝነት እንደሚሰራም ጠቁሟል። የጀርመን የውጭ ጉዳይ ሚኒስትር የአንካራ ስምምነት ለአፍሪካ ቀንድ ህዝብ መረጋጋትን ለማምጣት የሚያስችል ትክክለኛ እርምጃ መሆኑንም ገልጸዋል። የውጭ ጉዳይ ሚኒስትሩ በቀጣይም ኢትዮጵያና ሶማሊያ ውይይታቸውን በመተማመንና በአጋርነት መንፈስ እንዲቀጥሉም ጥሪያቸውን አቅርበዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን የመራው ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። የስፖርት ዘገባዎች የሚቀጥሉ ይሆናል። ሰላም ቆዩልን።